የማህፀን ጫፍ ካንሰር ቀድሞ ተመርምሮ ከተያዘ ሙሉ በሙሉ ማዳን ከምንችላቸው የካንሰር አይነቶች ነው። ዛሬ ምርመራው ምን ይመስላል? ሆስፒታል ከመሄዳችሁ በፊት ምን አይነት ቅድመ ዝግጅት ታደርጋላችሁ? ውጤቶች ላይ ተመስርቶ ህክምናው ምን ይመስላል የሚለውን እናያለን። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። እንኳን ደህና መጣችሁ። ሙሉውን ቪዲዮ በትዕግስት እንድታዳምጡ ጠይቃችኋለሁ። የማህፀን ጫፍ ካንሰር ምንድነው ወይም ሰርቫይካል ካንሰር ምንድነው የሚለውን ስናይ ሰርቪክስ ማለት መጨረሻ ላይ ልጅ ሲወለድ ማህፀን የምትከፍተውና የምትዘጋው ቦታ ማለት ነው። ስለዚህ ያቺ ሰርቪክስ ቦታ በኢንፌክሽን በተለይ ሂውማን ፓፒሎማ ቫይረስ የሚባል ኢንፌክሽን አለ። በሱ ከተጠቃ በጊዜ ሂደት ወደ ካንሰር የመለወጥ ችግር ሊያመጣ ይችላል። ያ ደግሞ በተለይ ወደ ተለያዩ የሰውነት ክፍሎች ከሄደ በህክምናም ከባድ ሊሆን ይችላል። የማህፀን ጫፍ ቅድመ ካንሰር ምርመራ ዋና ዓላማው ቀድሞ እነዚህን ለውጦች በመያዝ ካንሰር ሳይሆኑ በፊት በመያዝ ሙሉ በሙሉ ለማዳን መቻል ነው። ስለዚህ ለሁሉም ሴቶች እንደ ቼክአፕ ችግር ሳይመጣ በፊት ይመከራል። ችግር ከመጣ በኋላ የምንሰራው ሳይሆን እንደ መጀመሪያ ቼክአፕ የምንመክረው ነው። ኤችፒቪ ምንድነው የሚለውን ስናይ ይሄ ደግሞ ምክንያቱ ነው። ሂውማን ፓፒሎማ ቫይረስ ይባላል። ከ150 በላይ ብዙ አይነት ቫይረሶች አሉ። በተለይ ግን ሃይ ሪስክ ታይፕ የምንላቸው አሉ። ለማህፀን ጫፍ ካንሰር፣ ለማህፀን ቫጃይናል ካንሰር፣ አኖጄኒታል ካንሰር፣ ለፊንጢጣ ካንሰርም፣ ፔናይል ካንሰርም ለወንዶች ሊያጋልጥ ይችላል። ይሄ በአባላዘር የሚተላለፍ ስለሆነ አንዳንዴ ኮንዶምም ላይ ይከላከለው ይችላል። በስኪን ቱ ስኪን ኮንታክትም ሊተላለፍ ይችላል። ኪንታሮት የመሰሉ ሊዥኖች ናቸው የሚበቅሉት። ስለዚህ በእንደዚህ ሃይ ሪስክ ታይፕ ኤችፒቪ በግንኙነት የሚተላለፉት በተለይ 16 እና 18 ታይፕ የሚባሉት ከሆኑ ለማህፀን ጫፍ ካንሰር ዋና አጋላጭ የሚባሉት ናቸው። እነዚህ ኤችፒቪ ቫይረሶች ሎው ሪስክ የሚባሉት ብዙ ጊዜ ዋርት ነው የሚያመጡት። ኪንታሮት የሚባሉት ፊትም ላይ ሊሆን ይችላል፣ ሰውነትም ላይ ጄኒታል ዋርት ተብሎ እንደ ኪንታሮትም ከውጭ ሊሆኑ ይችላሉ። ሃይ ሪስክ የሚባሉት ግን በጣም አግሬሲቭ ነው፣ ወደ ካንሰር የመለወጥ እድላቸው በጣም ከፍ ያለ ነው። ቅድመ ካንሰር ምርመራ እንዴት ነው ስንል ዛሬ የምናየው በፈሳሽ የሚወሰደውን የማህፀን ጫፍ ቅድመ ካንሰር ምርመራ እና ኤችፒቪ ዲኤንኤ የሚያመጣው ቫይረስ ደግሞ ይመረመራል። እነዚህ ሁለት ምርመራዎች። ወደ ፓፕ ስሚር ስንመጣ እድሜያቸው ከ21 እስከ 65 ዓመት ላሉ ግንኙነት ለጀመሩ በተለይ ግንኙነት ጀምሮ ዓመት ለሞላቸው ሴቶች የሚሰራ ሲሆን እስከ 30 ዓመት በየ3 ዓመቱ ይመከራል። ከ30 ዓመት በኋላ አብሮ ኤችፒቪ ዲኤንኤ ምርመራ ካለ 5 ዓመት አንዴ አብሮ ማድረግ ይቻላል። ይህ ምርመራ ግን አሁን ለምሳሌ ሀገራችን ውስጥ ብዙ ስለሌለ ፓፕ ስሚሩ ብቻ ከሆነ የምንቀጥለው በ3 ዓመት አንዴ 65 ዓመት እስኪሞላን ድረስ ምርመራውን መቀጠል ያስፈልጋል። እንደ ኤችአይቪ ተጓዳኝ መድኃኒቶች የሚወስዱ ኢሚኖሰፕረሳንት የሚወስዱ ሰዎች ግን በአመት አንዴም ብሎ ሊመከር ስለሚችል ከሐኪማችሁ ጋር መወያየት ይኖርባቸዋል የእናንተን ስክሪኒንግ ሜተዶች። ኤችፒቪ ዲኤንኤ ወይም ይሄ የቫይረሶቹን ለማየት ከ30 ዓመት በፊት ኢንፌክሽኑ በጣም ኮመን ስለሆነ ብዙ አንመረምረውም። ከ30 በኋላ ግን አብሮ በ5 ዓመት አንዴ ከፓፕ ስሚር ጋር ሊሰራ ይችላል። ቅድመ ሁኔታ ሐኪም ጋር ከመሄዳችሁ በፊት ምን ጥንቃቄ ታደርጋላችሁ የሚለውን ስናይ መጀመሪያ ፔሪድ ላይ መሆን የለባችሁም። ፔሪድ ላይ ከሆናችሁ ደሙ ስለሚሸፍነው ምርመራውን ማየት አንችልም። ስለዚህ ፔሪድ ላይ መሆን የለባችሁም። ግንኙነት ደግሞ ለ2 ቀን ወይም ለ48 ሰዓት መደረግ የለበትም። ሳምፕሉን ስንወስድ የወንድ የዘር ፍሬ ስፐርሞቹ ሊሆን ይችላል የምንወስደው። ስለዚህ ግንኙነት ምንም መደረግ የለበትም። ጠዋት ላይ ሳትታጠቡ በቂ ፈሳሽ እንዲኖር ብትሄዱ የተሻለ ነው። በማህፀን ውስጥ የሚገባ መድኃኒት የምትወስዱ ከሆነ እሱ ቀድሞ መቆም አለበት። እንደገና ማህፀን ላይ ሳሙና የምትጠቀሙ ከሆነ ሽቶ ያላቸው ፍሪግራንስ የምትጠቀሙ ከሆኑ እነሱ መቆም አለባቸው። ስለዚህ ሐኪሙ ሳምፕሉን የሚወስደው በቂ ፈሳሽ መኖሩን አይቶ ነው። ስፔኩለም የምንለው መሳሪያ አለ፣ የማህፀን የውስጥ ክፍል የምናይበት። እሱ ስናይ ግሮስሊ በአጠቃላይ ጤንነቱ ምን ይመስላል ማህፀኑ የሚለውን አይተን ፈሳሹ ይወሰዳል። ኮንቬንሽናል ኤንድ ሊኩዊድ ቤዝድ ፓፕ ስሚር የሚባላሉ። በዛ በፓፕ ስሚሩ በማይክሮስኮፕ ደግሞ ይመረመራል። ፈሳሹ ከተወሰደ በኋላ ካንሰር ሳይሆን በፊት ይሄ ኢንፌክሽን የሚያመጣውን ለውጦች ቀድሞ በማየት
ለማዳን መሞከር ነው ማለት ነው። ኤችፒቪ ዲኤንኤ ቴስቱ እንዴት ይመስላል የሚለውን በደምም የሚታዩ አሉ። ግን ከማህፀን ፈሳሽ ሰልፍ በራሳችሁ ሳምፕል መውሰድ ትችላላችሁ። ሐኪምም ሊወስድ ይችላል። ከተወሰደ በኋላ በተለይ 16 እና 18 ታይፕ የምንላቸው ሃይ ሪስክ የሆኑት ኢንፌክሽን አይነቶች አሉ ወይ? አንዳንዴ 14 አይነት ታይፕ አሉ የሃይ ሪስክ አይነት የሚመረመሩ። ስለዚህ እነዚህ ሃይ ሪስኮች አሉ የሚለውን ነው እንጂ የሚያዩት ሁሉንም ኤችፒቪ አይነቶች አይደለም የሚያዩት። ሃይ ሪስክ ለማህፀን ጫፍ የሚያጋልጡት አሉ የሚሉት እሱ ደግሞ በማህፀን ፈሳሽ ታይቶ ሳምፕሉ ሊመረመር ይችላል። ፓፕ ስሚሩ ችግር ካሳየ ወደ ቅድመ ካንሰር ለውጥ ካሳየ ምንድን ነው የሚደረገው የሚባለው ሲታይ እንደ ውጤቶቹ ይለያያል። አንዳንዴ ቀላል ችግሮች ከሆኑ በ3 ወር በ6 ወር እንድገመው፣ ኢንፌክሽንም ካለ ትሪት አድርገን ፎሎ እያደረግን እንሄድ እንላለን። ኮልፖስኮፒ የሚባል የማህፀን ካሜራ ምርመራም አለ። እሱን ወደ ማየት እንሄዳለን። የበለጠ አጠራጣሪ ነገሮች ካሉ ደግሞ ባዮፕሲ ናሙና ተወስዶ እሱ ደግሞ አንደር ማይክሮስኮፕ ምንድነው ውስጡ ያለው የሚለውን ነገር እናያለን። ስለዚህ በውጤቱ መሰረት ሐኪማችሁ አይቶ እነዚህን ሕክምና ፕላኖች ሊያወጣ ይችላል። በተለይ ደግሞ እኛ ሀገር ውስጥ እንደ ታዳጊ ሀገር ለሁሉም ፓፕ ስሚር ማዳረስ ስለማይቻል ቪአይኤ ቪዥዋል ኢንስፔክሽን ዊዝ አሴቲክ አሲድ የሚለው ነው የሚሰራው። ይሄ ምንድነው? ቀጠን ያለ አችቶ ይደረግና ማህፀን ውስጥ በመሳሪያ ተከፍቶ ታይቶ ያችቶ ይቀባል። ችግር የሚኖር ከሆነ በተለይ እንደዚህ ኢንፌክሽን ሲኖሩ ፕሪካንሰረስ ሊዥኖች ሲኖሩ አሴቶ ዋይት ሊዥኑ በጣም ነጭ ይሆናል። ማህፀን ጫፉ አሴቶ ዋይት ሊዥን ሊታዩ ይችላሉ። ይሄኛው በተለይ ጤና ጣቢያ ብዙ የመንግስት ሆስፒታሎችም ይሰራል። እንደ ታዳጊ ሀገር ለሁሉም ሰው ፓፕ ስሚር መስራት ስለማንችል፣ ምክንያቱም እሱ ሳምፕል ተወስዶ ፓቶሎጂስት ገና ከውስጥ መርምሮት ስላይዱ ተወስዶ ስለሆነ፣ ቪአይኤ ግን አንደኛው ጥቅሙ እዛው ቶሎ ሪዛልቱን እናያለን፣ ውጤቱን እናያለን። እንደገና በዛውም ለማከም እንደ ክራዮቴራፒ አይነት በማቀዝቀዝ ማከም ወደ እነዛ ሊኬድ ይችላል። ስለዚህ ቪአይኤ በአብዛኛው የኢትዮጵያ ክፍሎች ውስጥ የሚሰጥ የቅድመ ካንሰር የምርመራ አይነት ነው። የዓለም ጤና ድርጅትም እንደኛ አገር ታዳጊ ለሆኑ ቦታዎች ይሄ ምርመራ የበለጠ ይመክራል። አንድ ምርመራ ህይወትሽን ሊታደግ ይችላል። ከዚህ በፊት የማህፀን ምርመራ ቅድመ ካንሰር ምርመራ አድርጋችሁ የምታውቁ ከሆነ እንዴት ነበር ቅድመ ዝግጅት ያደረጋችሁት የሚለውን እና ከውጤቱ በኋላ ውጤቱ ኔጌቲቭ መሆኑን በማወቅሽ ቀድሞ በመገኘቱ ምን አይነት እረፍትና እርጋታ እንዳገኘሽ እስቲ ኮሜንት ላይ ጻፍልኝ። አመሰግናለሁ።